አድማጭና ተመልካቾቻችን ለዚህ ጊዜ ስላደረሰን እግዚአብሔር ይመስገን። ሮዝ ሙለር በድሩስላ ጁንድ ሂውስተን የአሁኑ ዘመን ከነዚያ ጥንታውያን ኢትዮጵያውያን የነገስታት በዋናነት ህዝባዊ ወይም ሪፐብሊክ መንግስት አስተዳደር መርሆችን ያገኙትና ተግባራዊ ያደረጉ ናቸው። ይህ የሆነበት ምክንያት የእነዚህ ኢትዮጵያውያን አስደናቂና ኃያልነት በእኩልነት፣ በትዕግስት፣ በታታሪነት፣ በጉብዝናና ተገቢነት፣ በብልህነትና በፍትሃዊነት ያተኮሩ አመራር ነበር። የአሁኖቹ ጸሐፊዎች ምርምራቸው ላይ ላዩን ወይም ሱፐርፊሻል የሚያጠኑ ጸሐፊዎች የማያውቁት ያላወቁት ወይም ሆን ብለው ያለፉት የግሪክና የሮማውያን ግዛት በአጠቃላይ ሜዲትራኒያን ደሴቶች በሙሉ ከተሞችና ዓለም አቀፍ ንግድ፣ ይህ ማለት ዓለምን በሙሉ የበላይ የነበሩት ኢትዮጵያውያን መሆናቸውን ነው። ዮሴፍ ቢ በ2001 ዓመተ ምህረት እንደገለጹት የሀገሮች ታሪኮች በተባለው መጽሐፍ ውስጥ እንዲህ የሚል ተጽፎ ይገኛል። አፍሪካ በቅርብ የተገኘች ምድር አይደለችም። እንዲሁም ነጋ ወልደስላሴ በ1985 ዓመተ ምህረት ሲገልጹ በሆሜር ግጥሞች እንደሚያሳየው ወይም እንደሚያወሳው ኢትዮጵያውያን የሰው ዘር የሚገኝበት ቦታ ሁሉ እርቀው ይገኛሉ። በማዕዳቸውም እግዚአብሔር ያንጃብባል። ይህ ሲባል ማዕዳችንን እግዚአብሔር እንደሚባርክ የሚያሳይ ሐሳብ ነው። ፀሐይም የምትጠልቀው በነሱ ሀገር ውስጥ ነው። ይህ ማለት ኢትዮጵያ የዓለም መሪ እንደነበረች ያመለክታል። ይህ ማለት ፀሐይ የምትጠልቀው በሀገራቸው ነው ሲባል ፀሐይ በምስራቅ ወጥታ በምዕራብ ስትገባ የሚታየው ሀገር ሁሉ ኢትዮጵያ ታስተዳድር እንደነበር የሚያመለክት ሐሳብ ነው። ስለዚህ እኛ ኢትዮጵያውያን በአያቶቻችን የተሰራውን ስራ ቆም ብለን በማስተዋልና አሁን ካለው ዓለም ተጨባጭ ሁኔታ ጋር በማዋሃድ ማስቀጠል ይገባናል። መምህርና ደራሲ ነጋ ገረመው ታምራት ነኝ። ለዛሬ አበቃን። መልካም ሳምንት።